የኢየሱስን ዲን ለቀየሩት ምላሽ ብሎ መጽሐፍ ይዞታ ማን ይከራከር? የሁዲያን አጠና ፈዋኢድ ኢብኑ ተይሚያ ፍርድ አለ ለይሁዲያ ሚገርም መጽሐፍ ጻፈ። ሊወዳደሩት አልቻለ። ከእስልምና ወጣና ፍልስፍናን አነበበ። እነ አሪስቶትል ታዋቂ ፈላስፋዎችን ሚዛን በሚለው መጽሐፍ ድምጥማጥ አጠፋች። ደርዑ ተዓሩድ العقل والنقل የጻፈው መጽሐፍ እስካሁን አስደማሚ ታዋቂ የዓለም ፈላስፋዎችን መሰረት አሳጣች። ይሄን ዒልሙን ያየ ትውልድ ኢብኑ ተይሚያን አገኘ እና አቡ ሐያን ኢብኑ ተይሚያን ሲያዩ አንተ ኢማሙ ሙንተዘሩ ዓለም ቆማ ተጠብቀው የነበረ ኢማም አንተ ነበርክ ይሉታል። ተው ከሱ በኋላ የመጡ ኢብኑ ደቂቅ አልዒዲ ታዋቂ ዓሊም ናቸው። ኢብኑ ተይሚያ ጋር ቁጭ ብያወራሁት ይላል ፈረአይቱ ረጁለን قد وضعت كل العلوم بين عينيه علم يتبالى الله عينه لي ያደረገለት የፈለገውን ያነሳል የፈለገውን ይተዋል። ኢብኑ ደቂቅ ማለት ትልቅ ዓሊም ናቸው። ግን ኢብኑ ተይሚያን ሲያዩ ዋል ከዛም ቢያልኩት ይላሉ መጽሐፋቸው ላይ አለ ما كنت اظن ان الله بقي مثلك الله እንዳንተ አይነት ሰው ይፈጥራል ብዬ አልጠበቅኩም ነበር። ተአምር ነበር። እና ኢብኑ ሐጀር አልአስቀላኒ أمير المؤمنين في الحديث سለ ኢብኑ ተይሚያ ሲናገሩ ዱረሩል ካሚና መጽሐፋቸው ላይ ተመልከት። ስለሱ ያወሩት አይጠግቡ። ስለሱ የተናገሩ አኢማዎችን ሲዘረዝሩ ሸይኹል እስላም የእስልምናው ሸህ ሚል ማዕረግ የተሰጠው እሱ ዓለም ላይ ስሙ ሲጠራ ትዝ ቢል እሱ ሰው ብቻ 85 አኢማዎች ሸይኹል እስላም ብለውታል ይላል ስለሱ ሲጽፉ። ወሹህረቱ ኢማመቲህ ይላሉ እዚህ መጽሐፍ የመሪነት ዕውቅናው እኮ አሽሃሩ ሚን ሸምስ ፀሐይ ከምትታወቀው በላይ ይታወቃል። ሸይኹል ኢስላም የሚለው ስያሜው እስካሁን ድረስ እኛ ገንዘብ እንዳለ ለወደፊቱ ይቀጥላል ይላሉ ኢማም ኢብኑ ሐጀር። የኢብኑ ተይሚያን ኢማምነት የሚቃወም ወይ ጃሂል ነው አሊያም ደግሞ ኢንሷፍ የሌላቸው ነው ይላሉ። ፍትሃዊ ያልሆኑ አውቀው የበደሉት እያወቁ ያጠፉ ማለት ኢማም አስዩጢና ኢትሃብ ሳዳት المتقين من መጽሐፍ አላቸው። ስለ ኢብኑ ተይሚያ መግቢያቸው ላይ እንዲላሉ ወርደ አረጋግጥ ኢማም አልሐፊዝ السيوطي احد مجدد هذه الامه እሳቸው ምን ይላሉ? هو شيخ الاسلام የእስልምናው ሸህ እሱ ነው። አልሐፊዝ የሐዲሶች ኤክስፐርት እሱ ነው። አልፈቂህ የፍቅህ ኤክስፐርት እሱ ነው። አልሙጅተሂድ የኢጅቲሃድ ደረጃ የደረሰ እሱ ነው። አልሙፈሲር አልባሪዕ ጉረቱ ዘማኒ የክፍለ ዘመኑ ክስተት ነበር ይላል።